إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلوات ربي وسلامه عليه أما بعد أحبتي في الله حياكم الله وبياكم السلام عليكم ورحمة الله وبركاته إن شاء الله زاري دقمو 37ኛውን حديث إذن كربنال بالله سبحانه وتعالى فكادم የሐዲስ እጅጉን የከፋ እጅጉን ከባድ ከሆነ አንድ ነገር ያስጠነቅቀናል ስራችንን ሊያበላሽ ከሚችል ምናልባትም ደግሞ ወደ መጥፎ የሆነ መንገድና አላሁ Subhanahu Wa Ta'ala እንዲቆጣብን ሊያደርግ የሚችል የሆነ ስራ አለ ረሱል አለይሂ ሰላቱ ወሰለም ይሄንን ስራ ተጠንቀቁ ይህ ስራ ፈጽሞ ከባድና ፈጽሞ አደጋ ነው ይሉናል أبي هريرة رضي الله عنه وأرضاه سنقروا رسول عليه الصلاة والسلام انديه بالوالارو منالو قال الله تبارك وتعالى يتقدسونا عندهم دقمو ملكام نقروا بركتو يبزوا يهنقيتاتشن الله سبحانه وتعالى انديه بالوال أنا أغنى الشركاء يعني الشرك أني سووش عقاريوش بريلي كم يقاروا بين نقر فتسمو يتبقاقهنيني ሰዎች ስራን በሚሰሩበት ጊዜ ለኔ መሰራት ያለበትን ስራ ከሌሎች ኃይሎች ጋር አጋርተው አሻርከው ከሚሰሩት ስራ በአጠቃላይ የተብቃቃሁኝ ነኝ እንዲህ አይነት ስራዎችን ፈጽሞ አልቀበልም እንዲህ አይነት የሆኑ ስራዎች እኔ ዘንዳ ፈጽሞ ተቀባይነት የላቸውም እናም من عمل عملا አንድን ስራ የሰራ የሆነ ሰው ታዲያ በዛው ስራ ላይ أشرك فيه معي بزا سرا وسط يقرى يهون سو كنيغار يقرى غيري للان أكل እንግዲህ ለአላሁ Subhanahu Wa Ta'ala መሰራት ለአላህ ብቻ መሰራት የነበረበትን ስራ በዛ ስራ ውስጥ ሌሎች ኃይሎችን ሌሎች ሰዎች ፍጡራኖችን ያጋራ ወይም ደግሞ ያሻረከ የሆነ ሰው ተረክቱሁ ወሽርከሁ እሱንም ያ ደግሞ ስራውንም በአጠቃላይ በኔ ላይ አጋርቶ የሰራውን ስራ እተዋዋለሁኝ ፈጽሞ እኔ እንደ ተቀባይነት የለውም እኔ ከዚህ ሁሉ የተብቃቃሁኝ ነኝ አላሁ Subhanahu Wa Ta'ala የሚለው نعم تعالى الله اما يشركون الله Subhanahu Wa Ta'ala በርሱ ላይ ከሚያጋሩበት ነገር ሁሉ ከፍ ያለ አላሁ Subhanahu Wa Ta'ala ትልቅ የሆነ ጌታ ነው نعم በሌላው ሐዲስ እንደዚሁ ابن ماجه በዘገቡት ሐዲስ ረሱል አለይሂ ሰላቱ ወሰለም አላህ እንዲህ ብለዋል አሉ فانا منه بريء وهو للذي اشرك እኔ ከሱ ፈጽሞ የራኩኝ የጸዳሁኝ የነጻሁኝ ነኝ እርሱ ስራውንም ሆነ እሱም ለዛ ላጋራው ኃይል ነው አንተ አንድ ስራን በመሰራበት ጊዜ ዒባዳ የተባለ ነገር በአጠቃላይ ንጹህ ሆኖ ማንንም ሳይጋራበት ለማንንም ከዛ ውስጥ ወይም ከአላህ ውጪ ያለን ኃይል ምንዳም ይሁን የነሱን ሙገሳም ይሁን የነሱን ማንኛው ነገር ሳትፈልግ ነው ለአላሁ Subhanahu Wa Ta'ala መስራት ያለ ይህ ሐዲስ የሚያስጠነቅቀን ትልቁና ዋነኛው ነገር ምንድነው አንድን ስራ ለይውልኝ ለይስሙልኝ ብሎ መስራት በአላህ ላይ ከማጋራት ይቆጠራልና ተጠንቀቁ ነው የሚለን አላሁ Subhanahu Wa Ta'ala ሀብታም የሆነ ጌታ ነው የተብቃቃ የሆነ ጌታ ነው እርሱ ጥርት ያለን ስራ እንጂ ንጹህ የሆነን ስራ እንጂ ለሱ ብቻ የተሰራን ስራ እንጂ ሌሎች ስራዎችን ፈጽሞ አይቀበልም نعم እኔ አላሁ Subhanahu Wa Ta'ala አንድ ባሪያ ሌላን ኃይል ከሚያሻርክብኝ ከሚያጋራብኝ የተብቃቃሁኝ ነኝ ስለዚህ ለኔ መሰራት ያለበትን ስራ ሌሎች አካሎችን አጋርቶ የሰራ የሆነ ሰው ለዛ ላጋራው ኃይል ነው ምተውኔ ይሄ ሰውዬ እኔ ዘንዳ ጣፈንታ አይኖርም ነው አላሁ Subhanahu Wa Ta'ala ይሄንን መሰል የነብያዊ ሐዲስ መልእክት የሚያስተላልፉ ሌሎች በርካታ የቁርአን አንቀጾች አሉ አንድ ሰው በሚሰራው የአምልኮ ዘርፍ ወይም ደግሞ አምልኮ በሚያከናውናቸው አምልኮች ከአላህ ውጪ ያሉ አካሎችን የፈለገባቸው የሻባቸውና እንዲሁም ደግሞ የነሱን ጥቅማ ጥቅም የፈለገ የሆነ እንደሆነ ይሄ ትልቅ ከሚባሉ ወንጀሎች አንዱ ነው በአላሁ Subhanahu Wa Ta'ala ከማጋራት ይቆጠራል ለምን ኢኽላስ የሚባለውን ትልቁን
ነገር ስለሚጻረርና ስለሚያጎድፍ ነው الله سبحانه وتعالى ሲናገር ምን አለ وما امروا الا ليعبدوا الله مخلصين له الدين እነርሱ እኮ አልታዘዙም አላሁ سبحانه وتعالى ጥርት አድርገው ያምልኮ ዘርፎችን በአጠቃላይ ለሱ ብቻና ብቻ አድርገው እንዲገዙት እንጂ አልታዘዙም ነገር ግን የሰው ልጆች ያልታዘዙትን ስራ ይሰራሉ ከአላህ ውጪ ላለ አካል አምልኮችን በመስጠት ማለት ነው አላሁ سبحانه وتعالى ይጠብቀን እንግዲህ ለዩልኝ ለስሙልኝ የሚሰራ የሆነ ሰው ብዙ ጊዜ የሰዎችን የዱንያዊ ጥቅም ፈልጎ ነው የሚያደርገው ዱንያዊ ጥቅም ፈለገ አላሁ سبحانه وتعالى ያልፈቀደለትን ነው የሚያደርገው የአላሁ سبحانه وتعالى ህግ እጅጉን አሳንሱና ንቆ ማየት ነው የሚያመላክተው ይላሉ ዑለማዎች ሲናገሩ ነገሮችን የሚገባቸው ቦታ ላይ ማስቀመጥ ያለበት ያለ ቦታው ማስቀመጥ ይሄ በደል ነው ለአላህ የሚገባውን ነገር ሌሎች አጋር ተመስጠት ትልቅ የሆነ ظلم ነው አላሁ سبحانه وتعالى ያስጠነቅቃል እንዲህ አይነት ሰዎች الذين هم يراؤون እነዛ ለዩልኝ የሚሰሩ የሆኑ ሰዎች ወየውላቸው ነው አላሁ سبحانه وتعالى የሚለው نعم ያ በአኺራ ስራው የዱንያን ጥቅም ይፈልግ የሆነ ሰው ያንን ምንዳውን አላሁ سبحانه وتعالى በዱንያ አፋጥኖ ይሰጠዋል ከዛ በኋላ ቂያማ ማለት ግን ባዶ እጁን ነው የሚመጣው ወንጀል ተሸክሞ ማለት ነው نسأل الله السلامة والعافية لازم ነው الله سبحانه وتعالى من كان يريد العاجلة عجلنا له فيها እቺ ፈይዲን የዱንያን ጥቅም የሚፈልግ የሆነ ሰው እኛ አጣድፈን እንሰጠዋለን በዱንያ ዓለም የምንፈልገው እንሰጠዋለን አለ ለምንፈልገው ግን ከዛ በኋላ የተዋረደ ሆኖ ጀሃነምን እንደሚገባ አላሁ سبحانه وتعالى በቁርአኑ ይናገራል ይሄ ለዩልኝ ለስሙልኝ ስራ የሚሰሩ የሆኑ ሰዎች በአብዛኛው በልባቸው ላይ የኒፋቅ ችግኝ ያለባቸው ሰዎችም እንደሆኑ አላሁ سبحانه وتعالى ጠቆም አድርጎናል واذا قاموا الى الصلاه قاموا كسالى الى እነዛ ሙናፊቃን ብሎ ማለት ሰላት ሲቆሙ ስልቹና ዝንጉ ሆነው ይቆማሉ ከዛም ደግሞ يراؤون الناس ለሰዎችም ደግሞ ይውልኝ ነው የሚሰሩት ሰዎች እንዲያዋቸው ቢፈልጋሉ አላሁ سبحانه وتعالى ረሱል አለይሂ ሰላቱ ወሰለም እንደዚሁ በተለያዩ ነብያዊ ሐዲሶች ይህ ሪያ የሚባለው ነገር እጅጉን አስከፊ የሆነ በሽታ እንደሆነ ተናግረዋል ለዩልኝ ለስሙልኝ መስራት ለዚህም ነው ነገ የውመል ቂያማ ሶስት አይነት ሰዎች መጀመሪያ ጀሃነም እሳት እንደሚለኮስባቸው ተናገሩ አላህ ይጠብቀን احبتي في الله አላህ ይጠብቀን والله አላህ ከዚህ ትልቅ የሆነ አደጋ ያርቀን ነገሩ በጣም አስፈሪ ነው በጣም ከምናስበው በላይ አስፈሪ ነው ነገ የውመል ቂያማ ጀሃነም የሚለኮስባቸው የሆኑ ሰዎች የመጀመሪያው በአላህ መንገድ ላይ መስዋዕት የሆነ ሰው ነው ሁለተኛው እንደዚህ ደግሞ ዓሊም የሆነ ሰው ነው ሰዎችን የሚያስተምር ሰዎችን የሚመራ የሆነ ሰው ነው ሶስተኛው ደግሞ አላሁ سبحانه وتعالى ገንዘብ ሰጥቶት ሰዎችን የሚረዳ የነበረ የሆነ ሰው ነው እነዚህ ሰዎች በመሰረቱ ስራቸውን ለአላሁ سبحانه وتعالى ብቻና ብቻ አድርገው ሰርተውት ቢሆን ኖሮ መጀመሪያ ጀነት ከሚገቡ ሰዎች መሆን በቻሉ ነበር ነገር ግን ያም ሰማዕት የሆነው መስዋዕት የሆነውም ሰዎች ጀግና እንዲሉት ነበርና ይሄ ዓሊሙም የሆነ ሰውዬ ሰዎችን ሲያስተምር የነበረው ሰዎች ዓሊም እንዲሉት ፈልጎ ነበርና እንዲሁም ደግሞ ይሄም ሀብታም የነበረው ሰውዬ ሰዎች በጣም ደግ ሰው ነው ለጋስ ነው እንዲሉት ፈልጎ ነበርና አላሁ سبحانه وتعالى ነገ የውመል ቂያማ የጀሃነምን እሳት መለኮሻ ያደርጋቸዋል አሉ ረሱል አለይሂ ሰላቱ ወሰለም اللهم سلم 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 يا رب ሪያ ማለት በመሰረቱ ምን ማለት ነው ሪያ እኮ ብሎ ማለት አንድ ለአላሁ سبحانه وتعالى የሚሰራ የሆነን ስራ የሰዎችን ሙገሳ የሰዎችን የነሱን ምንዳ ወይም ደግሞ የሰዎችን ፊት ፈልጎ መስራት ማለት ነው አየቁም العبد بالعباده التي يتقرب بها الى الله ወደ አላሁ سبحانه وتعالى መቃረቢያ የሆነን ስራ ሰውየው ሊሰራው ነው የአላሁ سبحانه وتعالى ፊት ሳይፈልግ እና እንግዲህ ያውሳ بل يريد بها عرضا دنيويا ايا كان هذا العرض የዱንያን ጥቅም የዱንያን ሽልማት የዱንያን ጌጣጌጥ ፈልጎ ምንም ቢሆን ያኛው ጌጣጌጥ ሙገሳ ሊሆን ይችላል ገንዘብ ሊሆን ይችላል ሽልማት ሊሆን ይችላል ማንኛውንም ነገር ፈልጎበት ያንን ነገር ይሰራው የሆነ እንደሆነ
ይህ ሰውዬ በርግጥም በስራው ላይ ምን አስደርጓል ይውልኝ የሚል ነገር ወይም ደግሞ ከአላሁ ሱብሓነሁ ወተዓላ ያለን ነገር አጋርቶበታል ማለት ነው ሪያ እና ሱምዓ የሚባሉ ነገሮች አሉ ሪያ ማለት ይውልኝ ብሎ መስራት ነው ሱምዓ ደግሞ ማለት ይስሙልኝ ማለት ነው ሪያ ከአይን ጋር የተያያዘ ነው እንዲያዩል የምትሰራው ነው ሱምዓ ደግሞ ከጆሮ ጋር እንዲሰማልህ አድርገው የምትሰራው የሆነ ነገር ነው እንግዲህ ይሄ ሪያ የሚባለው ነገር ለምንድን ነው የሚመጣው ሪያ የሚባለው ነገር ረሱል አለይሂ ሰላቱ ወሰለም በዚህ ኡማ ላይ ከመፈራቸው ትላልቅ ቁንጮ ኮኑ ነገሮች ሌላው ቀርቶ እንኳን ከዛ መሲሑ ደጃል ከሚባለው አደጋ ፍጡር እንኳን መፈራላቸው ነገር ቢኖር ረሱል አለይሂ ሰላቱ ወሰለም ትንሹን ሽርክ ድብቁን ሽርክ ነው አሉ አላ اخبركم بما هو اخوف عليكم عندي من المسيح الدجال እንደው እኔ እናንተ ዘንዳ ከመሲሑ ደጃል የበለጠ የምሰጋላችሁ የምፈራላችሁ ነገር አልነገራችሁም እንዴ አሉ قلنا بلى አሁን ነገሩን ያ አላህ ረሱል ያ አላህ መልእክተኛው ያልናቸው قال الشرك الخفي ድብቅ የሆነው ሽርክ ነው አሉ ያም ደግሞ ምንድነው አሉ ان يقوم الرجل ሰውየው ሊቆም ነው يصلي صلاه لسجد فيزين صلاته لما يرى من نظر الرجل ሰዎች ስላዩት ሰላቱን የበለጠ አሻሽሎ የበለጠ አጋጊጦና አሳምሮ መስራቱ ነው አሉ ረሱል አለይሂ ሰላቱ ወሰለም ኢብኑ ማጃህ ዘግበውታል እንግዲህ ሪያ የሚባለው ነገር በሰው ልጆች ልብ ሁሉ ያለ ነገር ነው ሰዎች በተፈጥሯቸው ሰዎች እንዲያመግሷቸው ሰዎች ስራቸውን እንዲወዱላቸው ይፈልጋሉ ሰዎች ልብ ዘንዳ ቦታ እንዲኖራቸው ይፈልጋሉ ሰዎች በሙሉ ማለት ነው ወቀሳ የሚባል ነገር መራቅ ይፈልጋሉ የሰዎችን ወቀሳ የሰዎችን ስሞታ መራቅ ይፈልጋሉና ለዚህም ሲባል ሰዎች ስራቸው ያማረ እንዲሆን ለሰዎች ያሳያሉ ብለው አንዳንድ ዑለማዎች ይናገራሉ ለዚህም ሲባል በአጭሩ ስናየው ሰዎች ሪያ የሚሰሩባቸው ትልቁና ዋነኛ ምክንያቶች ሶስት ናቸው አሉ አንደኛው ሁቡል መህመዳ የሰዎችን ሙገሳ ፈልገው ነው አሉ አንደኛው ሁለተኛው ኸውፉል መዘመቲ ሰዎች እንዳይወቅሷቸው ደግሞ ሰግተው ነው አሉ ሶስተኛው ደግሞ ወጠመዑ ፊማ አይዲ الناس ሰዎች እጅ ላይ ያለን ነገር ሰዎች ያላቸውን ነገር ጓጉተውና ፍላጎት ስላላቸው ነው የሚያደርጉታል ተመልከት አንደኛው ሰዎች እንዲወዱት ፈልጎ ነው ሁለተኛው ሰዎች እንዳይወቅሱት ፈልጎ ነው ሶስተኛው ደግሞ ጥቅም ሰዎች እጅ ላይ ያለውን ነገር ሞጭለፍ ለማድረግና የነሱን ነገር ፈልጎ ነው አሉ ሱብሃንአላህ አጀብ ነው እንግዲህ አንድ ሰውዬ ሪያ ሲሰራ አንድን ስራ ላይ ሁሉ ይሰራ ከነዚህ አንዱን ፈልጎ ነው ማለት ነው ወይ ሰዎች እንዲያመሰግኑት ነው ወይ ሰዎች ደግሞ ሰላቱን አሳጠረው ምናምን ብለው እንዳይወቅሱት ነው አሊያም ደግሞ ሀብታሞች ምናምኖች ደግሞ ካሉ እንዴት ያለ ተቀይ ሰው ነው ምናምን ብለው ወደሱ ይቀርቡና አንዳንድ ጥቅማት እና አህበቲ ፊላህ እንግዲህ ሰውየው ሪያን በሚሰራበት ጊዜ እነዚህ ሶስት ነገሮችን ፈልጎ ነው የሚሰራው ማለት ነው ምን አለን የመጀመሪያው ሰውየው ፈልጎ የሚሰራው የሰዎችን ምንድነው የሰዎችን ምስጋና የሰዎችን ውዴታ የሰዎችን ሙገሳ ፈልጎ ነው አሊያም ደግሞ የነሱን ከፍተኛ ወይም ወቀሳን ፈርቶ ነው የሚሆነው ሌላው ደግሞ እጃቸው ላይ ያለውን ፈልጎ ነው የሚሆነው ማለት ነው እንግዲህ ሪያ በተለያዩ አጋጣሚዎች ሊከሰት ይችላል ሰውየው ለምሳሌ በተለያዩ የአምልኮ ዘርፎች የሰዎችን ፊትና የሰዎችን ሙገሳ ሊፈልግ ይችላል ለምሳሌ ሰላት ሰግድ ሰውየው ሰዎች ስላዩት ሰላቱን ሊያስረዝም ሩኩዑን ሊያስረዝም ይችላል አንዳንዴ ደግሞ ሲናገር እንደዚሁ ደግሞ ሲናገር ምላሱን ሊያሳምር ምላሱን ሊያሸበርቅ ይችላል እሱ ዓሊም ነው እንዲባል እርሱ በጣም የተለያዩ መረጃዎችን ባንዲ የማቅረብ ችሎታ አለው እንዲባል ሊያመጣ ይችላል በጣም ተከራክሮ መርታት ማሸነፍ ይችላል እንዲባል ማለት ነው እንግዲህ አንዳንድ ጊዜ ደግሞ ሰዎች የሰውዬ በጣም ለጋስ ነው እንዲባል ደግሞ ሰዎች ፊት ገንዘቡን ሊበትን ይችላል አንዳንዴ ቅድም እንዳልነው ሰላቱን ሊያስረዝም እንዲሁም የተለያዩ ነገሮች እንግዲህ ይሄ ሪያ የሚታይበትን ነገር ሪያ የሚባለው ነገር በጣም ባህር ነው ሰፊ ነው እጅጉን በጣም ሰፊ ነው በተለያዩ አጋጣሚዎች ሰውየው ልብ ውስጥ ሊገባ ይችላል ሲል ነበር ኢብኑ القيم الجوزي ረህመቱላሂ ዐለይሂ ሲናገሩ ምን አሉ وأما الشرك في الإرادات والنيات በንያ በፍላጎት የምንላቸው እነዚህ ሪያ የሚባለው ትናንሹ ሽርክ የምንለው ነገር እኮ አሉ فذلك البحر الذي لا ساحل له በጣም ሰፊ የሆነና ገደብ የሌለው ነው አሉ وقل من ينجو منه ከሱ ደግሞ ነፃ የሚወጣ እጅጉን በጣም ትንሽ የሆነ ሰው ነው አብዛኛዎቹ ሰዎች ነፃ አይወጡም ብለው ይናገራሉ አላህ ነፃ ያውጣን احبتي في الله ይሄ ሪያ የሚባል ነገር በጣም ከባድ ነውና
نعم ግን ሪያ የሚባለው ነገር አቅሳም አለው ክፍል አለው مثلا ከስራ አንፃር ስናየው ማለት ነው አንዳንድ ጊዜ ሁክሙን ስናየው የተለያዩ የሆኑ ገጽታዎች አሉት አንዳንድ ጊዜ ሰውየው ለምሳሌ ገና ሰላቱን ሲጀምር የሰዎችን ሙገሳ ፈልጎበት ሊሆን ይችላል ከአላህ ውጪ ያለን ነገር ፈልጎበት ሊሆን ይችላል ወይ አላሁ Subhanahu Wa Ta'ala ሌሎች ሰዎችም እንዲያመጉስ ፈልጎ ነው የጀመረው ሰላቱን نعم ግልጽ ነው አይደለም ገና ሲጀምረው በቃ ሰዎች ስላሉ ለነሱ ብሎ ጀመረው እንበል ሰላትን እንበል ለምሳሌ ሰላትን እንውሰድ ሰዎች ስለነበሩ ገና አላሁ አክበር ሲል ዛሬ አሳምሬ ሰዎችን ማስደብም አለብኝ ብሎ ልቡ ላይ መጣበትና ጀመረው እንበል አላህ ይጠብቀና ሒበቲ ፊላህ አላህ ይጠብቀና والله ወይ ደግሞ ለአላህም ብሎ ሰዎችም እንዲያመግሱ ጀመሩ ከመሰረቱ ገና ንያውን ሲጀምር ማለት ነው ይሄ ሰውዬ ስራው የተበላሸ ነው አላሁ Subhanahu Wa Ta'ala አይቀበለውም እንዲያውም ይሄ ሰውዬ ወንጀለኛ ነው نعم እንግዲህ ሌላው ደግሞ ሁለተኛው ደግሞ ምንድነው ሪያኡ በስራው መሰረት ላይ ሆኖ ነው ለምሳሌ ገና ሲጀምር የአላህን ፊት ፈልጎ ነው ሰውዬ የጀመረው ግን መሃል ላይ ያለ ደግሞ ድንገት ሰዎች እንዲያዩለት ስራውን ቀለበሰው ወይንም ደግሞ ሸይጣን ገብቶ ወሰወሰው ሩኩዑን ሱጁዱን ላሳምረውና ሰዎች ላስደምማቸዋል ይሄ ሰውዬ ሲጀምረው አስሉ ሰላቱ ምንድነው የአላህን ፊት ፈልጎበት ነው እንግዲህ ሪያ የገባበት መሃል ላይ ነው ይሄ ሰውዬ ሪያኡን አሁን የገባበትን ይውልኝ ስራ ንያውን ከልቡ ለመገፍተር ከሞከረና ካባረረው ስራው ሙሉ ለሙሉ ሰላም ነው ትክክል ነው አላህ ዘንድ ተቀባይነት አለው አሉ አይጎዳውም አሉ ነገር ግን በዛው ቀጠለ ሰውዬ በቃ በሪያኡ ጣመውና ለሰዎች ብሎ ከቀጠለበት ይሄን አስመልክቶ ሰለፎቻችን ሁክሙን ተለያይተዋል አንዳንዶቹ ሰላቱ ወይም ስራው ይበላሻል نعم አንዳንዶቹ ደግሞ ምን አሉ አይ ይሄ ሰውዬ አይጎዳውም በአስሉ ገና መጀመሪያ መሰረቱ እኮ ሲገባ የአላህን ፊት ፈልጎ ነውና በዛ ነው የሚመነዳው አሉ ኢማሙ አህመድ ይሄኛው ምናልባትም ትክክል ነው ብለው ነው የያዙት ይሄንን ራእይ ማለት ነው ሰውየው ስራው አይበላሽበትም የሚለው ማለት በመጀመሪያው ንያ አላሁ Subhanahu Wa Ta'ala ይመነዳዋል ብለው የተናገሩት በአብዛኛው ጠንካራ ነው ብለው ተናግረዋል አህበቲ ፊላህ በዚህ ምክንያት ይሄ ሰውዬ ስራው አይበላሽም ምናልባት ምንዳው ሙሉ ላይ ሆን ይችላል ምንዳው ሊቀንስ ይችላል ደረጃው ሊቀንስ ይችላል ነገር ግን ሙሉ ሰላቱ ይበላሽበታል አንልም ብለው ይናገራሉ ስለዚህ አህበቲ ፊላህ ለአላሁ Subhanahu Wa Ta'ala ስራችንን ጥርት አድርገን መስራት ያለብን አንድ ደግሞ ቁም ነገር አለ ያ ምንድነው ለምሳሌ ሰውየው የአላሁ Subhanahu Wa Ta'ala ፊት ፈልጎ ስራን ሰራ በቃ ስራውን የሚሰራው አላህ ፈልጎ ነው ነገር ግን ከዛ በኋላ ሰዎች ያወድሱት ያሞግሱት ጀመር ሙእሚኖች ልብ ውስጥ ከፍተኛ ውደሳ አገኘ ይሄ ሰውዬ ሁክሙ እንዴት ነው ሰውየው ደስተኛ ሆነ ታዲያ ሰዎች ሲያሞግሱት በቃ በሰራው ስራ ሲያሞግሱት ለአላህ ብሎ ነው የሰራው ሰዎች ግን አሞገሱት ደስ አለው ይሄ ሰውዬ እንዴት ነው የሚሆነው فإنه لا يضره ይሄ ሰውዬ አይጎዳውም ነው እዚህም ረሱል አለይሂ ሰላቱ ወሰለም አንድ ጊዜ አቢ ዘር ረዲየላሁ ዐንሁ አርዳህ ሲናገሩ ምን አሉ ረሱል ተጠየቁ አሉ ሰውየው አንድ መልካም የሆነን ስራ ይሰራል ከዛ ሰዎች ደግሞ በዛ በሰራው ስራ ሰዎች ያመጉስታል ያወድሱታል ይሄ ሰውዬ እንዴት ነው አሉ تلك عاجل بشرى المؤمن አሉ ይሄ እኮ ለሙእሚን ፈጣን የመጀመሪያው የዚህ የዱንያው ብስራቱ ነው አሉ አላህ ቀድሞ የሚያበስረው ብስራት ነው አሉ ሱብሃንአላህ الله መልካም ስራ ሰርተው በዱንያ ሳሉ ከሚያበስራቸው ባሮቹ አላህ ያደርገና አህበቲ ፊላህ በጣም ደግሞ የሚገርመው አንዳንድ ሰዎች ሪያን ፈርተን ስራ እናቆማላሉ እንዴ በቃ ሪያ ስለሚገባብኝ አልሰራውም የሚል ሰው አለ ይሄ ሰውዬ ትልቅ የሆነን ምን እየሰራ ነው ስተት እየሰራ ነው አህበቲ ፊላህ ከአንድ ስተበልጣል ነው ብሎ ላ ትልቅ ስተት ላይ እየወደቀ ነው كما يقال فروا من المطر وقاموا تحت الميزاب ይባላል በአረብኛ ሲባል ምንድነው ሰዎቹ አሉ ዝናብን ፈሩና ሄደው አሸንዳ ውስጥ ተቀመጡ ይባላል ቆሙ ይባላል ዝናብ ፈርተው አሸንዳ ውስጥ ቆሙ ይባላል ይሄ ትልቅ የሆነ ስተት ነው አህበቲ ፊላህ ይሄ ሰውዬ ምንድነው ማድረግ ያለበት ስራውን መስራት አለበት ሪያ የገባበት ይሁን እንደ በተቻለው መጠን ያን ሪያ ለማስወገድ ነው መጣር ያለበት እንጂ በቃ ሪያ ሊገባብኝ ስለምችል ይሄን ስራ መተው አለብኝ ይሄ ከመጥፎ ነገር ርቆ በጣም መጥፎ የሆነ ነገር ውስጥ መውደቅ ነው
ዑለማዎች በጣም አስጠንቅቀዋል ፉضይል ኢብኑ ዒያድ ሲናገሩ ምን አሉ ታቢዒ ናቸው ተርኩ العمل من اجل الناس رياء ሰዎች ያዩኛል ነኝ በቃ ይሞድሱኛል ሪያ ይገባብኛል ብሎ አንድን ስራ መተው ራሱ ሪያ ነው አሉ ተመልከት والعمل من اجل الناس ለሰዎች ደግሞ ብሎ ደግሞ መስራት ሽርክ ነው አሉ በአላህ ማጋራት ነው ሁለቱ ልዩነት ተመልከቱ የመጀመሪያው ሰዎች ያዩኛል በቃ ሰዎች ያወድሱኛል ሰዎች ያሞግሱኛል ሪያ ይገባብኛል ብሎ ስራን መተው ራሱ ሪያ ነው አሉ እንግዲህ ደግሞ ሰዎች ይሁንኝ ደግሞ ብሎ መስራት ምንድነው ሽርክ ነው አሉ ተመልከት እንግዲህ ይሄ ትልቅ የሆነ ጥፋት ነው والإخلاص أن يعافيك الله منهما إخلاص دغمو سران ጥርት ደግሞ አድርጎ መስራት ደግሞ አላህ Subhanahu Wa Ta'ala ከሁለቱ ነፃ እንዳወጣህ ነው ያወጣህ አውጥቷል ማለት ነው ብለው ይናገራሉ احبتي في الله اذا ከሪያ ለመጠንቀቅና ለመራቅ ምን ማድረግ አለብን አንደኛው الاستعانة بالله والتعوذ الدائم ሁሉ ጊዜም በአላህ መረዳትና አላህ Subhanahu Wa Ta'ala እንዲጠብቀን በሱ መጠበቅ ነው ረሱል አለይሂ ሰላቱ ወሰለም አቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ ሲናገሩ ምናሉ አንድ ጊዜ ረሱል አለይሂ ሰላቱ ወሰለም እኛ ዘንዳ ኹጥባ አደረጉ ከዛም እንዲህ አሉ ያ አዩሃ الناس اتقوا هذا الشرك እናንተ ሰዎች ወይ ይሄንን ሽርክ የሚባል ነገር ተጠንቀቁ فانه اخفى من دبيب النمل እስኮ ከዝንብ ከምንድነው ከንብ ኮቴኮ በጣም ምን ያለ ነው የተደበቀ ነው የማይሰማ ነው ድብቅ የተሰወረ ነው አሉ فقال له من شاء الله ان يقول عند سو الله سبحانه وتعالى يفكرለት ሰው እንዲህ አለ وكيف نتقيه እንዴት ነው ታዲያ ከዚህ ከሽርክ የሚባለው ነገር ድብቅ ከሆነው ስውር ከሆነው ሽርክ የምንጠበቀው እንዴት ነው وهو اخفى من دبيب النمل እሱ ከንብ ምንድነው ከጉንዳን ኮቴ የተሰወረ ሆኖ ሳለ እንዴት ነው የምንጠበቀው አላቸው እሳቸውም ረሱል አለይሂ ሰላቱ ወሰለም እንዲህ በሉ አሉ ምን በሉ ሁላችንም በደንብ አዳምጠን ተግባራዊ እናደርገው ምን አሉ ረሱል አለይሂ ሰላቱ ወሰለም قال فقولوا اللهم جيتاي هوي اني اعوذ بك اني بانت تطبقالله من ان اشرك بك شيئا نعلمه او اني كما بماوقو ነገር እያወኩኝ ባንተ ላይ ከማሸረክ ባንተው ተጠበቃለሁ ወነስተግፊሩከ لما لا نعلمه ሳናውቅ ደግሞ ባንተ ከምናጋራ ባንተው እንጠበቃለን ወይም ያንተን ማህርታን ጠይቃለን ጌታችን ሆይ اللهم إنا نعوذ بك من أن نشرك بك شيئا نعلمه إنيا إياوكن بانت لاي كماقرات قيتاتشن هوي بانتو نتبقالن ونستغفرك لما لا نعلمه سلما ناوكو دقمو لم يقباب بندمو شرك يقرتان تيكهلن بلونا دعاء درقوالو اللهم إنا نعوذ بك من أن نشرك بك شيئا نعلمه ونستغفرك لما لا نعلمه قيتاتشن هوي إياوكن بانت لاي كماقرات بانتو نتبقالن ሳናውቅ ደግሞ ባንተ ላይ ለምናጋራው ማህተን ጠይቃለን በሏሉ ይህ ነው እንግዲህ ዱዓው ሁላችንም ሐፍዘን ልንለው ይገባል ነው احبتي في الله እንግዲህ ከሪያ እንድንጠበቅ ከሚያግዙ ነገሮች ያኛው ደግሞ የሪያን እውነታ የሪያን አስከፊነት ማወቅ ነው ሪያ ሊያስገቡብን የሚችሉ ነገሮችን ቅድም አይተናል አንደኛው የሰዎችን ውዴታ ፍለጋ ነው ሁለተኛው ደግሞ ሰዎች እንዳያውቁን መፈለግ ነው የሰዎችን ሙገሳ ፍለጋ የሰዎችን ወቀሳ ደግሞ መጥላትና ከነሱ ከዛ መራቅና ሶስተኛው ደግሞ ሰዎች እጅ ላይ ያለን ነገር መፈለግ ነው ከነዚህ ነገሮች መራቅ ነው ሶስተኛው ደግሞ ሪያ የሚሰሩ የሆኑ ሰዎች ለሪያ ላይውልኝ የሚሰሩ የሆኑ ሰዎች በዱንያና በአኺራ የሚያጋጥማቸው ውርደትና የሚያጋጥማቸው ኪሳራ ትልቅ እንደሆነ መገንዘብ ነው ለዚህም ሲባል ታዲያ በተቻለ መጠን ስራችንን ለአላህ Subhanahu Wa Ta'ala ብቻ አድርገን መስራት ይኖርብናል هذا والله اعلم والسلام عليكم ورحمة الله وبركاته